ኢንፈርቲሊቲ ማለት ለአንድ አመት በሳምንት ከ2 እስከ 3 ጊዜ ምንም አይነት የእርግዝና መከላከያ ሳንጠቀም ግንኙነት እየተደረገ ግን ማርገዝ አለመቻል ማለት ነው። WHO በ2023 ያወጣው ሪፖርት በዓለማችን ግሎባሊ 17.8% የሚሆነው ህዝብ ኢንፈርታይል እንደሆነ ያሳያል። ይሄ ማለት ራፍሊ ከ6 ሰው አንድ ሰው ኢንፈርቲሊቲ እንዳለው የሚጠቁመን ነው። ለዚህ ምን ያህል ኮመን እንደሆነ በዚህ መረዳት እንችላለን። ከዚህ ጋር ተያይዞ ግን የሚኖሩ ሚስኮንሰፕሽኖች ለአንድ ጾታ ለይቶ መስጠት ኢንፈርቲሊቲ ነው። ያ ግን ልክ አይደለም። ምክንያቱም ወንዶችም ችግር ሊሆን ይችላል፣ ሴቶችም ጋር ያለ ችግር ሊሆን ይችላል፣ ሁለቱም ጋር ያለ ችግርም ሊሆን ይችላል ማለት ነው። ስለዚህ ይህን በመረዳት እንደሌላ ማንኛውም አይነት ህመም ማንኛውም ሰው ላይ ሊያጋጥም የሚችል ነገር መሆኑን በማወቅ እርግማን ነው ወይም ደግሞ ሌላ ነገር ብሎ ስም በመስጠት አንድን ሰው መጠቋቆሚያ ማድረግ ወይ ደግሞ ማግለል አስፈላጊ አይደለም ማለት ነው። በህክምናም በቂ እርዳታ ማግኘት የሚችል ችግር ነው። ይሄን አይነትና መሰል መረጃዎች እንዲደርሱ ፔጃችንን ፎሎ ማድረግ አይርሱ። ዶክተር ኤልያስ ነኝ ከኢትዮ የወስደዌ ስፔሻሊቲ ክሊኒክ።